ልጅ ሐሳቡ ሰውየውን ሊያስገድለው ነው እንዴ? እስኪ አንድ የሚለውን እንስማው። ሚካኤል ሰይፉ ሾው ላይ ያደረገውን ሰዓት ስንት እንደሚሸጥ ላወቀ ሽልማት ሰዓቱ ከ20 ሚሊዮን ብር በላይ ነው። በነገራችን ላይ ይህን ወንድማችን ልጅ ሚካኤልን የ20 ሚሊዮን ብር ሪቻርድ ሚል ሰዓት አድርጎ ሰይፉ ላይ ቀረበ እያለ ነው። ኮንፊደንስን ወርጇል። እውነቱን ለመናገር ግን እዚህ ጋር ላቆም። ዝም ብሎ ራንደምሊ የሌክዠሪ ብራንድ ስም ከመጥራት በፊት ስለምታወራው ነገር ማወቅን ማረጋገጥ አለብህ። ምክንያቱም ሶሻል ሚዲያ እስከሆነ ድረስ የምታወራው ነገር ሰዎችን ሊያሳስት ይችላል። አሳስቷል። በመጀመሪያ ሪቻርድ ሚል ቀለል ተደርጎ ጣል የሚደረግ ስም አይደለም። ይሄ ሰዓት ቢሊዮነሮችና ኤሊስት የሆኑ ሴሌብሪቲዎች የሚያደርጉት ነው። ሞድ ውስጥ ተገብቶ ዝም ብሎ አይገዛም። ሲሪየስ ኢንቨስትመንት ናቸው። በጣም ርካሽ የሚባለው ሪቻርድ ሚል $100,000 ነው የሚሸጠው። ከስተም ሞዴል ሲሆን ደግሞ ኢን ሚሊየንስ ይገባል ማለት ነው። ይህንን ሰዓት ልክ እንደ ፌራሪ እና ልጅ ሚካኤል ያደረገውን ደግሞ ልክ እንደ ቪትስ ማለት ነው። ያን ያህል ልዩነት አላቸው። ግልጽ ለማድረግ ያክል እዚህ ኢንተርቪው ላይ ልጅ ማይክ ያደረገው ገስ ብራንድ $115 የእጅ ሰዓት ነው። $200,000 $115 ትልቅ ልዩነት አይደለም። እነ ኩዌቮ እንኳን ይህንን ሰዓት ሲገዙ ምሳቸውን ዘለው ነው። ይሄ እንዴት ይጠፋል? ልስን የሚያንጸባርቅ ነገር ሁሉ ዳይመንድ አይደለም። ብሎን ያለው ሰዓት ሁሉ ሪቻርድ ሚል አይደለም። ኔክስት ታይም ሰዎችን ከማሳሳት በፊት ትንሽ ሪሰርች አድርግ። ሌላው አሪፍ ነው። ኦር ደግሞ ናኒጋ አጋችሁ ብሮ። ይህ አካውንት ለሁሉም የሚሆን አይደለም። 1% ለሚሆኑ ሰዎች ብቻ ነው። ከነሱ መሃል አንዱ ከሆናችሁ ምን ማድረግ እንዳለባችሁ ታውቃላችሁ እንዴ?